ቢስሚላህ ለማን ብዬ ይሄን ማሊያ ለብሼ ጨዋታውን ቁጭ ብዬ የማየው ላንተ ስል እኮ ነው። አንድም ተጫዋች በአንተ ልክ አይገኝም። የኪሊያን ወዳጆች ካላችሁ ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ቢስሚላህ ምን አይነት ጎል ነው ያስቆጠረው? መጀመሪያ ትንሽ ተናድጄበት ነበር ያ ፖል የመለሰው። ከዛ ግን ጽድት ያለኳት እሱ ዓለም ዋንጫ ላይ የተለየ ነው። ገና በ18 ዓመቱ ነው የዓለም ዋንጫ የሰጠው ለሀገሩ ብቻውን። ጀግና እኮ ማንም እሱ ጋር አይደርስም። ሁሉም ከሱ በታች ናቸው፣ ከሱ አንጻር ጥበቃ ናቸው። ይሄን ስል ሜሲና ሮናልዶ የሉበትም፣ እነሱ ሌላ ሌቭል ላይ ናቸው። ግን ኪሊያን የብቃት ጣራ ላይ ነው ያለው። ምንም ቢያደርግ ምንም ቢል ፈረንሶች እሱን መናገር አይችሉም። ሁሉ ነገር የታደለ በተፈጥሮ የታደለ በቃ ተፈጥሮ ያደለችው ተጫዋች እንዴ! ኳሷ እንዴት ነው የሚያጫውታት? ፍጥነሱስ ኦፍሳይድ የተባለው ኳስ ራሱ ኧረ ቢስሚላ። እኔማ በእናታችሁ እኔ ያው የእንግሊዝ ነኝ፣ ግን እሱ ደግሞ እንደዚህ ሻይን ሲያደርግ በማየቴ በጣም ደስተኛ ነኝ። በጣም ነው የምወደው፣ ወላሂ በጣም ነው የምወደውና ለሱ ነው ደስ ብሎኛል። እስቲ ኪሊያን በማስቆጠሩ የተደሰታችሁ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮን ደግሞ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ ጀነራል ኪሊያን ምባፔ እንዴት ነው እንዲህ ነው ዴሾ ራሱ ማለት ነው እንዲህ ብሎ ነው ጌትዬ እያለ ሰላም የሚለው ምን አይነት ጎል ያስቆጠረው። እኔ ሜሲ ግን አያሳዝናችሁም? ሜሲ ትልቅ ሰው ከእናንተ ጋር ይወዳደር። ያኛው ሮቦት ሃላንድ የሚሉት ይሄኛውም ሮቦት እንዴት አባታችሁ ነው የምትችሉት? አረ ምባፔ የሚገርም ጎሉ እንደሚመጣ እርግጠኛ ነበርኩኝ ጋይስ። የፈረንሳይ አጫወት ያስታውቃል። ኦሊሴ እኮ ብቻውን እኮ እጁን አዛለው በረኛው አንግሉ ራሱ ዝሏል። እቺ ኳስ ብትገባ በፈጣሪ ስም ጎል ኦፍ ዘ ሲዝን መሆን የምትችል አይነት ሙከራ ነበረች። ኦሊሴ የሚገርም ተጫዋች፣ ምባፔ የሚገርም ተጫዋች። ፈረንሳይን ማለት ነው እኔ እንጃ እኔ ምን እንደሚያቆማት ፈጣሪ ወቁ። ተስፋ የሚባል ነገር ያለን አይመስለኝም ነው የምልህ። ከፈረንሳይ ደጋፊ ከሆንክ ሁላችንም ተስፋ መቆርጥ ነው የሚሻለው ማለት ነው። ማታ 7-8 እንዴት እንዳልገባ አላውቅም፣ 7 ለባዶ እንዴት እንዳላለቀ ነው የምልህ። የሆነ ሰዓትማ ክሮስ ባሩና ቻሌንጅ ነው የሚመስለው፣ አንገል በገጭና ጭቡ ነው የሚመስለው ማለት ነው። ይሄ ቲም አንፌር ነው ወላሂ፣ ፌር አይደለም ነው የምልህ። እኔ ዓለም ዋንጫ ሲጀመር ስለ ፈረንሳይ አወራ ምን ብያለሁ? ይሄ ዓለም ዋንጫ ከፈረንሳይ ጋር ለፍጻሜ የሚጫወተው ይሄ ብሔራዊ ቡድን የትኛው ነው የሚለው የምናውቅበት ነው እንጂ ፈረንሳይ ፍጻሜ ላይ ደርሳለች አልኩ። አሁን አስተካክላለሁ አባባሌ ማለት ነው። ይሄ ዓለም ዋንጫ በፍጻሜው በፈረንሳይ ተሸንፎ ዋንጫውን የሚያጣው የትኛው ሀገር ነው የሚለው ለማወቅ ነው የምናየው እንጂ ኦቢየስ ነው። እኔ እንደዚህ ተስፋ ቆርጬ አላውቅም። ማታ ያየሁት ወላሂ ተስፋ ነው የቆረኩት። በቃ ደግነቱ ሜሲ በልታለች አልሐምዱሊላህ ነው የምልሽ። በቃ ይሄ ቲም እኔ አንፌ አይደለም። ደግሞ በጣም የሚያስፈራው ነገር ልንገርህ፣ በ60 በ70% አቅም የሚጮት ቡድን ነው። ያ ማለት 100% እየሰጡ ያሉ ሰዎች አሉ። ዱዌና ዴምቤሌ አሁን 100% እየሰጡ አይደለም። ያገባሉ ግን እንቅስቃሴያቸው ወርዝ የሚያደርግ አይደለም። ግን እስቲ እንደዛ ሆኖ የሚያስፈራው ማለት ነው። ቤንች ላይ የተቀመጡትን ደግሞ ስታየው ማለት ምንም ያልተጠቀሙበት መሳሪያ የሚገርም መሳሪያ እነ ቸርኪና ያሉበት ቡድን ገብቷል። ባርኮላ ተለውጦ መጣ። ሊሸጥ ላንስ ነው አላቅም። በቃ የሆነ እንጃኒ እኔ ራቢው ይባልና ራቢውና ምባፔ ይሄን ማሊያ ሲለብሱ ምን እንደሚሰማቸው አላቅም፣ እንዴት እንደሚጮቱ እኔ ወላሂ ተስፋ ቆረጥ ነው ማለት በቃ እኔ ራሴን ያሞኘሁትኝ ነው። በቃ አረ ሚራግል ኳስ እኮ አይታወቅም ምናምን ያልኩ ራሴን ለመፎገር የሞከርኩ እንጂ ይሄ ቦኒ ምናምን የሚሸነፍ ጉድ አይደለም። እኔ አሁን ሐቅ ነው ለከፋ በሰዓት አርጀንቲናን ቢያገኙት እኔ ወላሂ ነው የሚሰማኝ ነው ብነግርህ 2018 ላይ 4-1 የተሸነፈው ግማሽ ፍጻሜ ላይ እንደዛ የሚያሸንፉ የሚመስለኝ በጣም የሚያስጠላት ምን ይሄ አንፌር ኦሊሴ ይቀመመዋል ብለህ የትኛውን ባህላዊ ሐኪም እንደዛ ይቀመመዋል። እኔ ምባፔ በጣም ነው የተመቸው። ማድሪድ እንደሄደ የመጀመሪያው ስራ ኦሊሴን ማስፈረም ነው። ከኪሱም ቢሆን ያስፈርመዋል ነው ብለህ ኦሊሴን አይምሮ እኔ ወላሂ ማለት ማለት ኢንጆይ ያደረኩት ነው ጌሙን። ግን ሳስበው ለቀጣይ ያሉት ብሔራዊ ቡድኖች በቃ ተስፋ የለም ነው የምልህ። በቃ ስፔሻሊ አሁን ከአርጀንቲና ጋር ደስ የሚለው እስከ ፍጻሜ ነው። እኔ ስፔን ራሱ ቺም የምታሸንፈው ከዚህ በፊት አሸንፋታለች በርግጥ፣ ግን እኔ የሚያሸንፏቸው አይመስለኝም እስካሁን ባለው አቋም ማለት ነው። እኔ ከዓለም ዋንጫ በፊት የነበረኝ እንትን ምንድነው ለነሱ የነበረኝ ግምት አሁን ላይ እጥፍ ሆኖ እኔ አሁን ተስፋ ቆርጫለሁ። ሚራ ኳስ ምናምን አይታወቅም ምናምን ያጸኑት ነው ራሴን እንጂ ኦቪየስ ነው። በቃ ይሄ ዋንጫ አልቋል። አሁን ቀልዱን ምናምን ተው። የእግር ኳስ ቤተሰቦች እንትና ዋንጫ ይበላል ማለቱን ተውና ከፈረንሳይ ማን አባቱ ነው ዋንጫ ሊነጥቃት የሚችለው? ማለቡ ያበጠ ቡድን አለ። በግልጽ መነጋገር አለብን። ግምታችሁን አስቀምጡልኝ። ከፈረንሳይ ማን ዋንጫ ሊቀማት ይችላል? እኔን ከጠየቃችሁኝ ግን እኔ መገመተው የለም። ከንቅንጣት ያክል ነው ምን ይወል እነዚህ ልቢስ ናቸው። ልቢስ በቃ ሰይጣን ናቸው። ማንዬ እንዴ ኤምባፔን ስትይዙ ኦሊሴን ስትይዙ ዴምቤሌን ስትይዙ ዱዌ ስትይዙ ባርኬሎ እንዴት ይሆናል? አይሆንም። አንተ ቸርኪ እኮ ተቀይሮ የሚገባበት ቤት ነው። አንተ
አንተ እነማቴታ እየተቀየሩ እኮ እየገቡ ነው እዚህ ቤት ላይ። ምንድን ነው የምትሉን? ማለት ይሄ ራሱ ፌር አይደለም ውድድሩ። በእውነት ነው ምላችሁ። እንዴት ነው ይሄ? እኮ ማለት ነው የተባበሩት እኮ ጥምረት ማለት እኮ ነው ወንድሜ። በቃ አሁን እኔ ማን ይበላዋል እንትና ይበላው ማለቱን ተተን ኳሱን እኔ ለድምቀቱ እንጂ ነገር ወቅቶለታል። ለማንኛውም ፈረንሳይ 3-0 እና ዮኬሬሽን ለምጥጣ ወደ ሀገራቸው በቃ ደህና ደሩ። እኔ ግራ የገባኝ ካሁን በኋላ ከፈረንሳይ ጋር የሚጫወቱ ቡድኖች ማንን ሊይዙ ፈረንሳይን ሊያቆሙ ነው? እንደ ቡድን የሚገርም ቡድን ነው። ምክንያቱም እንዴት እንደሚከባበሩ ኤምባፔን ሊያቆሙት ነው። እሱን ካቆሙ ደግሞ ሌሎ ዴምቤሌ አለ። ዴምቤሌን አቆምን ካሉ ኦሊሴ አለ። ኦሊሴን ያዝን ካሉ ባርኮላ አለ። ባርኮላን ካሉ ኧረ በስመ አብ ዱዌ አለ። ማንን ይዘው ነው ማንን የሚያ ዝም ብለን በቃ እንቅልፋችንን እያጣን ነው እንጂ የዋንጫው ባለቤት ፈረንሳይ ነው። በቃ በስመ አብ ሲከባበሩ፣ በዛ ላይ ዘዲክታተርን በደንብ ነው የሚያከብሩት። እሱም በደንብ ያከብራቸዋል። ፈረንሳይ በቃ ስዊድንን ቅጥቅጥ ሳሊባና ዮኬሬሽ ደግሞ እዛ አርቴታ ያሰለጠናቸውን እርስ በርስ አንሰማማም። ይኸው ቅጥቅጥ ነው። ይለቃል እንዴ? አይደባበሩም። ምክንያቱም እዛ ትሬኒንግ አድርገው ስለሚተዋወቁ ማለት ነው። ፈረንሳይ ግን ስዊድንን ማለት ነው ማለት በቃ ስዊድን ምንም አይደለ፣ ዝም ብለው የተጫወቱት። አውሬው አጥቂ፣ ጭራቁ አጥቂ የለም፣ ውዱ አጥቂ የለም። በስማ ፈረንሳይ ግን ይለያል። ዓለም ዋንጫ የነሱ ነው ባይዜ የሆነ ተአምር ካልተፈጠረ በስተቀር። እኔ የምለው ቆይ የፈረንሳይ ፊት መስመር ጤነኛ ነው? በሴሌም ነው? ኧረ በመድኃኒዓለም ድብደባ ፈርስታፍ እንዴ! ሶስቱም ሲጀመር ይቅማሉ። በቃ እኔ ምን አይነት ሊንካፕ በክለብ ደረጃ ሶስቱ አንድ ላይ ቢጮቱ እግዚአብሔርን የማይሰብሩት ሪከርድ የለም። በቃ እንዴት ነው የሚችሉት? እንዴት ነው የሚግባቡት? አንዱ ለአንዱ ሰልፊሽ አይሆንም። ሰልፊሽ የሆነበትን ኳስ ራሱ በስትክክል አሪፍ ሙከራ ነው የሚሞክሩት። የኦሊሴ ያቺ የተከረበታት ኳስ እረ በስመ አብ! ዴምቤሌ ተራቀቀ እንጂ ይሄ ጨዋታ ማለት ፈርስት ሃፍ ብቻ 4-0 መሆን የነበረበት ነበር። የተሻረ አለ ባዶ ኳስ የመለሰው አንግል የመለሰው እንደገና ኦፍ ታርጌት ተብለው የተመዘገቡት እንዳለ አንግል በሉት። በቃ ጫፍ ነው የሚወጣው። ይሄ የተሰደደ ምናምን ኳስ የለም። ይሄ ሰውዬ ጭራሽ አገባ። በቃ ሃላንድም እሱም ሜሲ ምናምን ሄዱ። በቃ ፈረንሳይ አሳሳቢ ነው።